ምድሪቷ ኢትዮጵያ ያለችበት ጊዜ የምጥ ጊዜ ነው። ተስፋህን ቁረጥ። ለኢትዮጵያ መልእክት ተቀብያለሁ። ለዶክተር አብይ መልእክት ተቀብያለሁ። ትላንት ሌሊት አረጋግጦልኛል እግዚአብሔር። ለዚህ ትውልድ አይደለም ለሚቀጥለው ትውልድ ሁሉ እግዚአብሔር መርጦታል። ወንድማማቾች የሚተቃቀፉበት ጊዜ ደርሷል። ሰላም ለእናንተን ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬም በአዲስ ርዕስና መልእክት ወደ እናንተ መጣን። ለዛሬ ይዘን የመጣነው መልእክት የእግዚአብሔር ሰው ነብይ አንተነህ በዛብህ ለኢትዮጵያ ምድርና ለዶክተር አብይ መልእክት አለኝ ብሎ ከወራት በፊት በሶሻል ሚዲያ አስተላለፈው ሲሆን ነብይ አንተነህ እግዚአብሔር አረጋግጦልኛል፣ እግዚአብሔር መርጦታል፣ አይደለም ለዚህ ትውልድ ለሚቀጥለው ትውልድ ነው የተመረጠው ማለት ስለ ኢትዮጵያ ጠቅላይ ሚኒስትር ጠንከር ያለ መልእክት አስተላልፏል። ለዚህ ትውልድ አይደለም ለሚቀጥለው ትውልድ ሁሉ ዶክተር አብይን እግዚአብሔር መርጦታል። እንዲሁም ወንድማማቾች የሚተቃቀፉበት ጊዜው ቅርብ ነው በማለትም መልእክትን አስተላልፏል። ወንድማማቾች የሚተቃቀፉበት ጊዜ ደርሷል። የእነዚህን ሙሉን መልእክት እስከ መጨረሻው ይመልከቱ እያልን ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ በማለት ቀጥታ ወደ መልእክቱ እንሄዳለን። ለዚህ ትውልድ አይደለም ለሚቀጥለው ትውልድ ሁሉ ዶክተር አብይን እግዚአብሔር መርጦታል። ምንም ልረዳችሁ አልችልም። በጌታ አዎ ወንድማችን ነው ፕራይም ሚኒስትር ዶክተር አብይ። በግል ምንም ግንኙነት የለኝም፣ ከነመፈጠሪያ አያቀኝም። እርግጡን ስነግራችሁ እኔም በቴሌቪዥን መስኮት አይቼው እንጂ ምስራቅ አፍሪካን ያስተዳድራል ይሄ ሰው። ለብዙ መሪዎች መመሪያ የሚሰጥ ሰው ይሆናል። ሚስ እንዳታደርጉ። ስህተት ሊኖር ይችላል፣ ጥፋት ሊኖር ይችላል፣ ማይመች ሁኔታ ሊኖር ይችላል። አንተ አንድ ቤተሰብ 4 እና 5 ሰው ማስተዳደር አቅቶ 4 እና 5 ትጋጫለህ፣ 50 ጊዜ ትጋጫለህ። አንተ ትዳሩን በአግባቡ የማይመራ ሰው ሆኖ ወጥቶ አደባባይ ላይ አገር የሚመራው ሰው የሚተቸው ኔክስ ውድቀት ስጠብቁ ይሄ ሰውዬ ሌላ ሽልማት ላይ ቆሞ ታዩታላችሁ። ኢሳይያስ ምዕራፍ 60 ያወጣል። በኢየሱስ ስም አነባለሁ። እኛም በኢየሱስ ስም እንሰማለን። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እሺ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አጃባጋ ያራላውስ አሕዛብም ወደ ብርሃንሽ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። አሜን። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽም በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህር በረከት ወደ አንቺ ስለሚመለስ የአሕዛብም ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋማል። አሜን። አንድ ሰው ጮሆ አሜን ይበላይ። አሜን። ደግሞ አሜን ይበላይ። አሜን። ለመጨረሻ ጊዜ አሜን ይበላይ። አሜን። ዛሬ እኔ መልእክተኛ ነኝ። ለራሴ መልእክት ተቀብያለሁ። ለዚህ ጉባኤ መልእክት ተቀብያለሁ። ለዶክተር አብይ መልእክት ተቀብያለሁ። ለኢትዮጵያ መልእክት ተቀብያለሁ። ለታላላቆች ታናናሾች መልእክት ተቀብያለሁ። የመነሳት ጊዜ ይሆንልሃል። የመነሳት ጊዜ ይሆንልሻል። የመነሳት ጊዜ ይሆንላችኋል። ከራእይ ልጀምርላችሁ። ትናንት ሌሊት የጌታ መንፈስ ቀስቅሶ አወራኝ። ላይነሱ የተቀመጡ ብዙ ህዝቦችን አሳየኝ። ብዙ ህዝቦች፣ በመንፈሳዊ ድቀት ውስጥ ያሉ ሰዎች፣ በመንፈሳዊ ድካም ውስጥ ያሉ ሰዎች፣ በመንፈሳዊ ውድቀት ውስጥ ያሉ ሰዎች፣ በመንፈሳዊ ድንዛዜ ውስጥ ያሉ ሰዎችን አምላክ እግዚአብሔር አሳየኝ። አሁን ግን ከዚህ በኋላ እንዲህ ይሆናል አለኝ ጌታ። መነሳት ይሆንላቸዋል። መነሳት ይሆንላቸዋል። መነሳት ይሆንላቸዋል። መነሳት ይሆንላቸዋል። ከዚህ በኋላ አሜን በል እየተባለ አሜን የሚል ትውልድ ሳይሆን ልጁ ሲጠራ አሜን የሚል ትውልድ ይነሳል። ኢየሱስ ሲባል አሜን የሚል ትውልድ ይነሳል። በዛ ራእይ ዓለም ውስጥ ያለሁኝ ያንን ሁሉ ህዝብ ካሳየኝ በኋላ ጌታ መንፈስ ቅዱስ እንዲህ አለ፣ ይህንን ህዝብ የሚቀሰቀስ ትውልድ አጥቻለሁ አለ። የተኛውን የፈዘዘውን የደነዘዘውን ትውልድ የሚቀሰቀስ ሰው አጥቻለሁ አለ። ምድሪቷ ኢትዮጵያ ያለችበት ጊዜ የምጥ ጊዜ ነው፣ የሚያዋልዳት አጥቻለሁ አለ። ልክ ይሄንን በራእይ እየሰማው እንደ ሰው ነው የሚያወራኝ። በጌታ አዎ ወንድማችን ነው ፕራይም ሚኒስትር ዶክተር አብይ። በግል ምንም ግንኙነት የለኝም፣ ከነመፈጠሪያ አያቀኝም።
እርግጡን ስነግራችሁ እኔም በቴሌቪዥን መስኮት አይቼው እንጂ እንዳንቺ ማለት ነው። ከዛ እሱን አሳየኝ። በጣም አዝኖ አየሁት፣ ተክዞ አየሁት። አይናገርም። የጌታ መንፈስ ግን አሁንም ዝም ብሎ ያወራኛል። ፈንጠር 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 ያሉ ከ10 በላይ የሚሆኑ ሰዎች አሳየኝ። ይሄ የምታየው አለ። የምስራቅ አፍሪካ መሪ፣ የኦል አፍሪካ መሪ ምናምን የእንትናገር ናቸው ብሎ ብዙዎቹን አሳየኝ። የኢትዮጵያ የምጧ ጊዜ ደርሷል። የኢትዮጵያን ምጥ የሚያዋልደው ልጄ ይሄ ነው ካለኝ በኋላ ኢትዮጵያ የምትባለው አገር ለምስራቅ አፍሪካ አይደለም ለአፍሪካ ኦል እናት የምትባልበት ዘመን መጣለኝ። እዚህ ጉባኤ ላይ ስለሆነ ነው አሁን ይሄ መልእክት። እመነኝ እርግጠኛ ሆኜ እዚህም ሌላም ቦታ ብጠራኝ የምነግር ነገር እመነኝ። የኢትዮጵያን ምጥ የሚያዋልድ ከዚህ ሰው ሌላ ማንም የለም። ተስፋህን ቁረጥ። ችግር አለ፣ አዎ። ድካም አለ፣ አዎ። ጥፋት አለ፣ አዎ። ከዚህ በላይ የሚሰራ ግን በዚህ ዘመን የለም። እግዚአብሔር ለዘመኑ የጠራው የሾመው ሰው ነው። 4 ነጥብ። ትላንት ሌሊት አረጋግጦልኛል እግዚአብሔር። ለሚዲያ ፍጆታ አይደለም፣ የእናንተን ልብ ለማሞቅ አይደለም። ምን ነው ይሄን ባያረግ፣ ምን ነው እንዲህ ቢያረግ ብዬ አውቃለሁ። ታውቃለህ አንተ ያንተን 3 እና 4 ቤተሰብ ማስተዳደር አቅቷል። ስትረስ ውስጥ ነው ያለው። 130 ምናምን ሚሊዮን ህዝብ ነው የሚመራው፣ አገር ነው የሚመራው። በተደጋጋሚ ስለ ኢትዮጵያ እዚህ ቤት የሰማነው ትንቢት አለ አይደል? በቅርብ ጊዜያቶች ሁሉ የሰማነው አለ አይደል? ያ ሁሉ ሊፈጸም የሚችለው በዚህ ሰው ነው ብሎኛል እግዚአብሔር። ታስታውሳላችሁ ከ6 ወር በፊት ከ7 ወር በፊት የወደብ ጥያቄ በተነሳ ጊዜ ምስራቅ አፍሪካ በሙሉ በአንድ ወገን ሆነው ድንጋይ ሊያነሱብን ባሉ ጊዜ እግዚአብሔር የተናገረውን ታስታውሳላችሁ። እንዲህ ነው ያለው፣ የኢትዮጵያን ጠላቶች እጣላቸዋለሁ አለ። ያ ብቻ አይደለም፣ እርስ በርስ አጣላቸዋለሁ አለ። እየተፈጸመ ነው። እቺ ምድር ኢትዮጵያ የምትባለው ሀገር የቃል ኪዳን ሀገር ነች። በሆኑ ቡድኖች የምትጠፋ አይደለችም። በሆኑ ሰዎች ሐሳብ የምትፈርስ ሀገር አይደለችም። እግዚአብሔር ላትፈርስ ያቆማት ሀገር ነች። አዎ ሰሜኑን፣ ደቡቡን፣ ምዕራብና ምስራቁን እግዚአብሔር በደሙ እንዲሸፍን እየጸለይ ነው። ደግሞ ምን ጸልያለን? ባለፈው ጊዜም ነግሬያቸዋለሁ። ክብር ለኢየሱስ ይሁን። ወንድማማቾች የሚተቃቀፉበት ጊዜ ደርሷል ብያቸዋለሁ። እየመጣ ነው ጊዜው፣ እየመጣ ነው። እመነኝ እየመጣ ነው። ጽንፍ ይዞ ድንጋይ የሚወረውረው ሁሉ የሚያፍርበት ጊዜ እየመጣ ነው። የኢትዮጵያ የከፍታው ዘመን አሁን ነው። የብርሃን ዘመኗ አሁን ነው። የመነሳት ዘመኗ አሁን ነው። በደንብ ስሙኝ። ከዛ ያን ሁሉ ካየሁ በኋላ የነበረውን የለበሰውን አለባበስ በምን አይነት ማይክሮ ሰከንድ ውስጥ እንደቀየረው አላውቅም። ሱፍ በከረባት ግጥም አድርጎ የነበረው ሰውዬ ከሆነ ደቂቃ በኋላ የካህን አለባበስ ለብሶ አየሁት። የካህን ልብስ ቀይሮ ከመጣ በኋላ ይሄ ፈዞ ደንዝዞ ያለው ህዝብ ፊት ላይ ቆመ። ከዛ በጣም በሚገርም አይነት ድምጽ፣ በሚገርም አይነት ሞገስ፣ በሚገርም አይነት ክብር የሆነ ድምጽ ከውስጡ ሲወጣ ሰማው። አዝኖ የነበረ ሰውዬ ከደቂቃ በፊት ተክዞ ያየ የነበረ ሰው 2 እጆቹን ዘረጋና ይሄው እግዚአብሔር እንዳለኝ ሆነ ሲል ሰማ። ይሄው እግዚአብሔር እንዳለኝ ሆነ። እግዚአብሔር ምን እንዳለው አላውቅም፣ ምን እንደነገረው አላውቅም፣ ለኔም አልገለጠልኝም። ልክ ይሄንን ቃል ካለ በኋላ በሚገርማቸው አይነት ሁኔታ 2 እጆቹ ላይ እንደ ማሾ ያለ ብርሃን አየሁ። 2 እጆቹ ላይ እንደ ማሾ ያለ ብርሃን አየሁ። ቅድም የነገርኳችሁ ፈንጠር ብለው የነበሩ ሰዎች መጡና 4 or 5 ሆነው በቀኝ በኩል ያለውን ማሾ እጁን ከበው ቆሙ። በዚህም በኩል በግራ በኩል መጥተው በግራ በኩል ያዘውን ብርሃን ከበው ቆሙ። ማን ነው የተገለጠለት ሰው? ምን እያልኳችሁ መሰላችሁ? እግዚአብሔር አጀንዳቸውን ቀየረው። እግዚአብሔር ሐሳባቸውን ቀየረው። ሊከራከሩ ነበረ፣ ሊተባበሩ መጡ። ሊነጥቁ ነበረ፣ በጋራ ሊጠቀሙ መጡ። በጨለማ ውስጥ ነበሩ፣ ወደ ብርሃን መጡ። ይሄ መንፈሳዊ ቋንቋ ለሚገባው ሰው ብቻ ነው የሚገባው፣ ለማንም አይገባውም።
አሕዛብ ወደ ብርሃንሽ ይሰበሰባሉ። ኔክስት ውድቀት ስትጠብቁ ይሄ ሰውዬ ሌላ ሽልማት ላይ ቆሞ ታዩታላችሁ። ካልተሳሳትኩ ባለፈው ዓመታት የዛሬ 2 ዓመት ከምናምን ወር 2 ዓመት ውስጥ በጣም ትልልቅ ኮብልስቶን በሚወረወርበት ጊዜ ጌታ መንፈስ ቅዱስ አንድ ራእይ ያሳየኝ። በክብር ሲሸለም አየሁታል። ዶክተር አብይ የሆነ ሽልማት ሲቀበል አየሁ። ላይኮ ታስታውሻለሽ? ክብር ለኢየሱስ ይሁን። በግል እነሱ በቤት ነገርኳቸው። ብዙ ጊዜ እንደዚህ ሚዲያ ላይ እንደዚህ ጉባኤ ላይ እንዲያን ነገር ማውራት አልወድም። ጌታ ይባረክ። የዛሬውን ግን ጌታ ስላስጠነቀቀኝ ነው። ለህዝቤ ነገር ህዝቤ የሚነቃበት ጊዜ ደርሷል ያለኝ፣ የሚነሱበት ጊዜ ደርሷል ያለኝ እና ልክ ያንን ያየሁትን ራእይ 2 ወር 3 ወር ባልሞላ ጊዜ ውስጥ የመጀመሪያ የኖቤል ሽልማት ተብሎ የተሰጠውን ታስታውሳላችሁ? እና ሚዲያው ሁሉ ይመለስ ይሰረዝ ብሎ በሚጮህበት ጊዜ እንዲህ አይነት መገለጥ አይቶ ሰው መናገር ከባድ አይደል? ያኛው ይመለስ እየተባለ ሌላ ሊሸለም ነው። በቃ ተሸለመ ሰውየው። ቴንክ ዩ ጂሰስ አመሰገነ። አሁን ደግሞ ሌላ ሽልማት። አሁን አንዳንድ ሰዎች እንዲህ እያሉ ነው አይደል? ኢትዮጵያን ለመምራት ዶክተር አብይ አህመድ የሚባለው ሰውዬ አቅም የለውም እያሉ ነው አይደል? ምስራቅ አፍሪካን ያስተዳድራል ይሄ ሰውዬ። ለብዙ መሪዎች መመሪያ የሚሰጥ ሰው ይሆናል። ሌላ መገለጥ ልንገራችሁ። በታሪክ ብዙ ነገስታቶች ስፔሻሊ የአፍሪካ መሪዎች አገር ከመሩ ከስልጣን ዘመናቸው በኋላ እንደ ሻገተ እንጀራ ወደ ውጭ ነው የሚጣሉት። ይገባሻላ? ይገባቸዋል? እንደ ሻገተ እንጀራ የሻገተ እንጀራ መሶብ ውስጥ ይቀመጣል። አሮጌ መሪ ሀገር ውስጥ አይቀመጥም። ካልፈለገ በቀር ይሄ ሰውዬ በክብር መርቶ በክብር ወርዶ በክብር ሀገር ውስጥ የሚኖር ሰው ቢኖር ይሄ ነው። በታሪክ ከፈለገ ደግሞ የዓለም መንግስታት አውሮፓ፣ አፍሪካ፣ አረብ ኤምሬት ብትል ና ብሎ ለምኖ የሚጠሩት ሰው ቢኖር ይሄ ሰው ነው። ቶ አምላኬ እግዚአብሔር አልቀባኝ። እግዚአብሔር ከዛ እንዲህ ነው ያለኝ፣ የኢትዮጵያ ሳይሆን የአፍሪካን ብርሃን በእጁ ላይ አስቀምጫለሁ። የምን የአፍሪካን ብርሃን በእጁ ላይ አስቀምጫለሁ። ይሄንን የደነዘዘውን ትውልድ፣ ይሄ የፈዘዘውን ትውልድ እግዚአብሔር እቀሰቀሰዋለሁ ብሎኛል። ዛሬ ትቀሰቀሻለሽ። ዛሬ ትቀሰቀሳለህ። አንድ ሰው ይጩህና በጌታ በኢየሱስ ስም ይበል። ይሄ ቀን ይበል እስቲ ለኔ የመነሳት ቀን ነው። በቃ እስራኤል ትጠፋለች፣ እስራኤል አትረባም፣ ለኢየሩሳሌም የመጨረሻው ዘመን ነው በተባለ ጊዜ እግዚአብሔር ይህንን የተስፋ ቃል ይዞላት መጣ። ዛሬም ሰነፎች ለኢትዮጵያ የመጨረሻ ጊዜ ነው እያሉ ነው። ገና መቼ ጀምረን ጀምስ ማዕድናቱን መቼ ነካ ነው? ገና ድንግል መሬት ይዘን ብንዘራበት የሚያበቅል ብንቆፍረው ወርቅ የሚተፋ መሬት ይዘን እንዴ! ንካው፣ አጠገብ ያለው ሰው ንካው፣ በእምነት ተናገሩት። እመኝኝ በያት፣ እመነኝ፣ በህልምም በውንም አስበ ከማታውቀው በረከት ጋር ትገናኛለህ። በኔ ዘመን በለው፣ ባንተ ዘመን ስደት ለጉብኝት እንጂ ለስራ አትሄድም በለው፣ ለአገልግሎት እንጂ ለባርነት አትሄድም በለው። ያ ዘመን ለኢትዮጵያ መጣ። ተነስቼ ጸለይኩ። ልክ እንደ ተንበረከኩ ምን እንዳየው ታውቃላችሁ? እኔ ወልዲያ ወሎ ምናምን የሚባለውን አካባቢ በስም እንጂ ካርታ ላይ እንኳን አላቃትም። ካርታ ማንበብ ስለማይችል ነው የሚለኝ ያለው። አይቼው ፈልጌውም አላቅም። ታውቃላችሁ እዛ አካባቢ ላይ በወሎና በወሎ ዙሪያ በዛ ምድር ያለ ከመሬት በታች ከአፈር በታች ያለው ሀብት ድፍን ኢትዮጵያን የሚመግብ ነው አለኝ እግዚአብሔር። ከዛ ወደ ወለጋ የሚባል ምድር ወሰደኝ። ተራራ ላይ ግዙፍ ዛፎች ያለበት አካባቢ ያሳየኝ። እንደነገርኳችሁ ነው፣ በካርታም አላቃትም። ወለጋ ነቀምት ምናምን የሚባል አካባቢ ያለኝ ጌታ ድፍን ኢትዮጵያን የሚመግብ ሀብት ከአፈር በታች እንዳለ ነገረኝ። ጎጃም የሚባለውን ጎንደር የሚባለውን አካባቢ ያሳየኝ። ሕያው አምላክ እግዚአብሔር ምስክር፣ ድፍን ኢትዮጵያን መመገብ የሚችል ቁጥሩ ብቻ እናንተ ዝም ብላችሁ። ከዚህ በፊት ስለ ትግራይ አይቼና ሰምቼ የማላቀው ወረዳ ጠርቶ ነው አይደለ ጌታ ሲናገር የነበረው። ከዛ ደግሞ አንድ ሰው ነበረ እዚህ ጉባኤ ውስጥ የመቀሌ ዩኒቨርሲቲ ሌክቸር እና አዎ ወርቅ ያለበት ምድር ነው በጥናት ተገኝቷል አለ። ኢትዮጵያን ድፍን የሚመግብ ሀብት ከመሬት በታች እንዳለ ስለ ማዕድናቶች ነው ማወራላችሁ።
እየሰማችሁኝ ነው ወይ? ስለ አፈር ሳይሆን ነገራችሁ ስለ ማዕድናት ኢትዮጵያን ምን ማለት የሚችል መመገብ የሚችል የነገርኳችሁን በሙሉ አስተውሉ። አሁን ስለ 4 አቅጣጫዎች ነገርኳችሁ። አራቱም አቅጣጫ እያንዳንዱ ማንን ኢትዮጵያን ድፍን የሚመግብ አልኳችሁ። እሺ አሁን እስቲ እናንተ አስፉት እስቲ አራቱ አንድ ላይ ሲደመር አስቡት። ምንን መመገብ ይችላል? እስቲ አፍሪካን በላይ ባክህ፣ እስቲ ዓለምን በላይ ባክህ። ጠላት ይሄንን ስላየ ይሄ ስለገባው ሰሜን እንዳይባረክ፣ ደቡብ እንዳይባረክ፣ ኦሮሚያ እንዳይባረክ፣ ምስራቁ ምዕራቡ እንዳይባረክ ቆርጦ ተነስቷል። እኛም ዛሬ ቆርጠን ተነስተናል። እኔ ቆርጬ ተነስቻለሁ። እስቲ ቆርጦ የተነሳ ሰው በጌታ በኢየሱስ ስም የመነሳት ጊዜ ይሁንላችሁ። የመነሳት ጊዜ ይሁንላችሁ። የመነሳት ጊዜ ይሁንላችሁ። ታዲያ እዚህ በረከት ላይ የተኛውን ዘንዶ ዛሬ እንመታዋለን። ኢትዮጵያ ነፃ ትወጣለች። ሰሜን ነፃ ይወጣል። ደቡብ ነፃ ይወጣል። ምዕራብ ነፃ ይወጣል። ምስራቅ ነፃ ይወጣል። ነብዩ ኢሳይያስ ይሄንን ትንቢት ይሄንን መገለጥ ሲናገር በወቅቱ በጊዜው በዘመኑ የነበሩ ሰዎች ሲሰሙት አፖስትልዬ እውነት አይመስልም፣ ህልም ነው ይመስል። አሁን ቅድም ያየሁትን ህልም ራእይ ነገርኳችሁ። አብራችሁኝ ብተኙ እንኳን ከኔ እኩል ማየት አትችሉም። እናንተ ሌላ ሳይድ ስታዩ እኔ ሌላ ሳይድ ነው የማየው። ስለዚህ ስነግራችሁ ለማመን ራሱ ትቸገራላችሁ የሚሆን ስለማይመስል እና ይሄም ትንቢት በተነገረ ጊዜ የሚሆን አይመስልም። ብርሃንሽ ምን ብሎልሻልና ተነሽና ምን በይ። ኦሬዲ ብርሃኑ መጥቷል። አሁን ትውልዱ ተኝቷል፣ ፈዟል፣ ደክሟል። በዚህም ከዛም የሆነ ያልሆነ ነገር ሰምቷል። እግዚአብሔር ከኢትዮጵያ ሕዝብ ጋር ያለው እስከማይመስለው ድረስ እግዚአብሔር ኢትዮጵያን የሚያስባት የሚያቃጥ እስከማይመስለው ድረስ ታውቃላችሁ። በዘመናት ሁሉ ነገስታትን የሚሾም እግዚአብሔር ነው አይደል? እግዚአብሔር ሕዝቡ ሲጠምበት ነገስታቶችን ያጣምማቸዋል፣ ከፈለገ ያስቀጠቅጠዋል። ሕዝቡ ሲመለስ ነገስታቶችን ይመልሳቸዋል። ሰዎች የየራሳቸውን አመለካከት ማየት ይችላሉ፣ መብታቸው ነው። አንዳንዶች አሁን ይሄንን እምላችሁን ሰው እንደ አውሬ ነው የሚስሉት። እኔ ግን ሪል እግዚአብሔር ትላንት ከተገለጠልኝ በላይ ዛሬ ተገልጦልኛል። ስለዚህ ሰው ሪል እግዚአብሔር 100% ከዚህ ሰው ጋር አለ። ስህተቶች አሉ፣ በስህተት ሳይሆን በትክክል መታረም ይጀምራሉ። ከመቼዋ ከዚህ ቀን ጀምሮ መታረም ይጀምራል። በጌታ በኢየሱስ ስም የገባችሁ ሁሉ ጊዜ እንደዚህ ይግባችሁ። ለዚህ ለእግዚአብሔር ዓላማ፣ ለዚህ ለእግዚአብሔር ፕሮግራም የማይመቹ በሰው ደም ቆይታቸውን፣ በሰው ደም ፋይናንሳቸውን፣ በሰው ደም ዝናቸውን፣ በሰው ደም ስማቸውን፣ ወንበራቸውን ማስጠበቅ የሚፈልጉትን ደግሞ እግዚአብሔር ይበቀላቸዋል። መስከረም ከሚባለው ወር መጨረሻ በኋላ ጠብቁ። መልእክተኛ ነኝ፣ ምንም ማድረግ አልችልም። አሁን ኦሬዲ ብርሃኑ በእጃችን ገብቷል። እሺ ይዘነዋል በሉ። ጨለማውን መለየት አሁን አያቅተንም። ያቅተናል እንዴ? ኦኬ። ጨለማው ላይ ያሉት ደግሞ አለመምጣት አይችሉም። ምክንያቱም ሰው በጨለማ ውስጥ መቆየት አይችልማ። ብርሃን ያለው እኔ ጋ ነው። ብርሃን ያለው አንቺ ጋ ነው። ብርሃን ያለው አንተ ጋ ነው። ብርሃን ያለው እናንተ ጋ ነው። ቀኞቻችሁን ከፍ አድርጎ በጌታ በኢየሱስ ስም በለው። የብርሃናት አምላክ እግዚአብሔር ዛሬ በኔ ህይወት ላይ ብርሃንን አምጥቷል። በዚህ ብርሃን በለው ትውልድን ሁሉ የምማርክበት ዘመን ይሆናል። ስለዚህ እንደዚህ ይሆናል። የሚጠሉትም የሚወዱትም አሁን በአንድ ልብ አንድ መዝሙር ይዘምራሉ። አሁን በአንድ ልብ አንድ ነገር ይናገራሉ። አሁን በአንድ ልብ በአንድ ሐሳብ ይስማማሉ። የዚህን ሰው ልብ የወንድማችንን የዶክተር አብይን ልብ ያቆሸሸም ያቆሰለም ካለ ማለት ነው አሁን እግዚአብሔር አክሞታል። አሁን እግዚአብሔር አስተካክሎታል። ኦሬዲ ምኑ ተቀየረ አልኳችሁ? የምን ልብስ ለብሶ አየሁት አልኳችሁ? ከለበሰ በኋላ የት ቆመ አልኳችሁ? የፈዘዘውና የደነዘዘው ህዝብ ፊት፣ የደከመው ህዝብ ፊት፣ ያዘነው ህዝብ ፊት። ከዛ ምን አላልኳችሁ? ምን አላልኳችሁ? እግዚአብሔር እንደተናገረኝ በቅርብ ጊዜ በኢትዮጵያ ህዝብ ሁሉ ፊት ላይ ይወጣና የሚለው አንድ ነገር አለ። ይህንን ህዝብ ሁሉ በአንድ ሐሳብ በአንድ ነገር በጌታ በኢየሱስ ስምና ስልጣን በአንድ ጉዳይ እግዚአብሔር አስማማዋለሁ ብሎኛል።
ኧረ መልእክት ነው ውሰድ እባክህ፣ መልእክት ነው ውሰጂ። ሁላችንንም እግዚአብሔር ሊያስቀን ጊዜው መጣ። እንደዚህ ይሆናል። ያለቀሰው ይስቃል፣ የበደለው ይክሳል፣ የገፋው መልሶ ያቅፋል። በአንድ ማዕድ ዙሪያ ይቀመጣሉ፣ አብረው ይበላሉ። ኔክስት ዴይ አብረው ይሰራሉ። 4 ነጥብ። አጠገብ ያለውን አታሽቃብቅ በለው። ኦኬ ቁጥር 1 ብርሃንሽ መጥቶልሻልና። እኔ አዲሱን ትርጉም ነው ማነብላችሁ። በሚገርም አይነት ቃላት ነው የተገለጠው። ብርሃንሽ መጥቶልሻልና ተነሽና አብሪ፣ የእግዚአብሔርን ክብር ወጥቶልሻልና። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛቦችን ይሸፍናል። እነሆ ጨለማ ይልና ከዛ ድቅድቅ ጨለማ ምንን ይሸፍናል? የሚገርም ነው። መጀመሪያ ላይ ምን እያለ ነው? ብርሃንሽ መጥቷልና ተነሽና ምን በይ አብሪ። በየት ላሉት? በጨለማ ላሉት። በጨለማ ብቻ አይደለም፣ በድቅድቅ ውስጥ ላሉት ነው የተጠራኸው አንተ። በድቅድቅ ውስጥ ላለው ነው የተጠራሽው። በድቅድቅ ውስጥ ላለው ነው የተጠራኸው። ስፍራ ይቀየራል። የሆነ ሰው አሁን ስፍራ ይቀየራል ፕሮሰሱን ምናምን ኬዙን የሆነ ነገሩን ነው የሚያስበው። አረ የሚበልጥ ነገር እኮ ነው ጌታ እየተናገረ ያለው። ይሄ ብርሃን በአንተ ላይ ከመጣና ከተገለጠ የሄዱት ይፈልጉሃል እኮ አንተ። ጾመው ጸልየው ብዙ በጀት መድበው የሄዱ ሰዎች እንደው በመለሰኝ የሚሉ ሰዎች እኔ አይቻለሁ። አገሬ ግደኝ፣ አገሬ አጥፊኝ፣ ማሪኝ የሚሉ ሰዎች አውቃለሁ። መሄድ ብርቅ አይደለም። አሁን ስለመሄድ አይደለም ማውራችሁ፣ ስለመነሳት። ወዳጄ ካልተነሳ እንዴት ሆነ ትሄዳለህ? መጀመሪያ መነሳት አለብህ። ድቅድቅ ጨለማን ምን ይላል? ይሸፍናል። አንተ ላይ ያለው ብርሃን ግን በጌታ በኢየሱስ ስም በጨለማ ላሉት ሁሉ፣ በጨለማ ላሉት ሁሉ፣ በጨለማ ላሉት ሁሉ ምን መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እናንተ ይልና የምድር ምንድናችሁ? ጨው ባህሪው ምንድነው? ማጣፈጥ ብቻ ሳይሆን ማቆየት ይችላልበታል። ዝም ብለህ አጣፍጠህ ላይፉን ምናምን ቀይረህ የምትሸኘው ሳይሆን የምታቆየው ነው። ዝም ብሎ የሰንበት ደንበኛ ምን ያደርግልሃል? የማይቆይ ቤቱ ላይ እዚህም ቤት እዛም ቤት የሚል ምን ያደርግልሃል? አላያችሁም እንዴ? አንድ ሰሞን አየር ሲቀዘቀዝባቸው ጴንጤ ይሆናል። ከዛ ይመጡና እዚህ እፍጥብስ ያረጉና አሁን እዚህም ጭር ሲልባቸው እዛ ይሄዳሉ። ከዛ ይሰልማሉ ከፈለጉ ችግር የለባቸውም እነሱ። ከዛ እዛ ምድረሳ ያዙ ይልቀቁኝ ይሉና ቀጭቋ ይሉና ደግሞ ጭር ሲልባቸው እነኚህ ጭር ሲል የማይወዱ ናቸው። እና አሁን እነሱን የሚያቆይ ቅባት የጨው ባህሪው መጀመሪያ ማጣፈጥ፣ ምስክርነቱን እንዲቀበሉ ማድረግ፣ ስለ ኢየሱስ ስትነግረው አሜን እንዴ። ከዛ ሁለተኛው ባህሪው ምን ማለት? ማቆየት፣ ከኢየሱስ ጋር የሚያቆይ ቅባት። በኢየሱስ ስም ዛሬ ያገኛቸው፣ በኢየሱስ ስም ዛሬ ያገኛቸው፣ እማያንቀዠቅዥ ቅባት ያገኛቸው። ከዛ እናንተ የምድር ጨው ናችሁ ካለ በኋላ የዓለም ደግሞ ምንድናችሁ ነው የሚለው? እናንተ ምንድናችሁ? የምን አንድ ጊዜ ኢትዮጵያ የምትባል ሀገር የዓለም ብርሃን ትሆናለች የሚል ትንቢት ተናገርኩ። ዛሬም ደግሜ እናገራለሁ፣ ስሙኝ፣ አሜን ትሆናለች። አሁን ያስቃቸዋል አንዳንድ ሰዎች። እየሆነ ነው፣ እያየነው ነው፣ ይቀጥላል፣ ብዙ እናያለን። እናንተ የዓለም ምንድናችሁ? ብርሃን ባህሪው ምንድነው? መግለጥ በሉስ። የተሰወረውን በጨለማ የተቀመጠውን ምን ማለት? መግለጥ። ዛሬ ይሄ ቅባት እንዲያገኛችሁ ነው የምጸልየው። ስለዚህ አሕዛብን የሚሸፍን ያ ድቅድቅ ጨለማ የሚበራውና የሚገለጠው ባንቺ ነው እያለኝ ነው፣ ባንተ ነው እያለኝ ነው። ያንን ለማድረግ የሚያስፈልግ አንድ ነገር አለ። አሁን እሱን ሚስጥር ነው የምነግራችሁ። ዋናው መልእክቴ ይሄ ነው። እንሂድ እስቲ ያንን ለመሆን ለመግለጥም ለማብራትም የሚያስፈልገው ነገር ኦኬ። ቁጥር 2 ላይ ነው ያለሁት። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛቦችን ምን ይላል? ይሸፍናል። ከዛ ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ገልጦልሻል። እግዚአብሔር ምን ብሎሻል? ወጥቶልሻል። ከዛ ክብሩንም ገልጦልሻል። እስኪ አንድ ሰው ተገልጦልኛል ይበል። እግዚአብሔር ወጥቶልሻል ማለት ነው ማለት ነው በእኔና በአንቺ ፊት ብቻ ሳይሆን በእስራኤል ሁሉ ፊት፣ በአሕዛብ ሁሉ ፊት ላይ
እግዚአብሔር ከወጣ በኋላ ከእግዚአብሔር ጨለማ ይኖራል? ከእግዚአብሔር ቀጥሎ የሚሰወር ነገር ይኖራል? እግዚአብሔር ወጥቶልሻል ካለ በኋላ ደግሞ ክብሩንም ብሎ ምን ይላል? ገልጦልሻል። ወጥቶልኛል የሚል አንድ ሰው አሜን አይልም? ከዛ ቀጥሎ እንዲህ ይላል፣ አሕዛቦች ወደ ብርሃንሽ፣ ዋው፣ ነገስታትም ወደ ንጋትሽ ጸዳል ይመጣሉ። አዲሱ መደበኛ ትርጉም እናንተ ጋር ቃሉ ትንሽ ይቀየራል አይደል? ክብር ለኢየሱስ ይሁን። ደግሜ እለዋለሁ፣ ስሙኝ። ቁጥር 3 ህዝቦች ወደ ምን? ወደ ብርሃንሽ፣ ወደ አንቺ ብርሃን ህዝቦች ይሰበሰባሉ። ወደ ኢትዮጵያ ብርሃን ይሰበሰባሉ። ወደ ቤተ ክርስቲያን ብርሃን ይሰበሰባሉ። አሕዛቦች ሁሉ ወደ ልጁ ወደ ክርስቶስ ኢየሱስ ብርሃን ይሰበሰባሉ። ከዛስ ነገስታትም ወደ ንጋትሽ ጸዳል ይመጣሉ። ዛሬ ለህዝቤና ለኢትዮጵያ የተሰጠኝ መልእክት ነው። ህዝቦች፣ ነገስታቶች ወደ እኔ፣ ወደ አንተ፣ ወደ አንቺ እግዚአብሔር ወዳወጣልን ብርሃን ይመጣሉ። አጠገብ ያለውን ሰው ንገረው፣ ተስፋ ቢስ አትሁን። ተስፋን የሰጠ እርሱ የታመነ ነው። ስለዚህ በለው ተስፋው ይፈጸማል። ቀና ማለት ይሆንልሃል። ተስፋው ይፈጸማል። ቀና ማለት ይሆንልሻል። አሜን ላለ ሰው ይሆንለት። ዋው! ዋናው መልእክቴ ላይ ደረስኩ። ቁጥር 4 ዋው! የሚገርም አገላለጥ ነው የተገለጠው እዚህ ጋር። ቁጥር 4 ስሙኝ በደንብ። ቀና በይ፣ ዙሪያሽን ተመልከቺ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ምን በይ? አንቺ አንገት የደፋሽ፣ በብዙ መከራ ውስጥ ያለሽ፣ ብዙ ሰልፍ ያሳደደሽ፣ የመጡ ነገስታቶች ሁሉ ያልተመቹሽ፣ ትውልዱ ሁሉ ያልተመቸሽ ኢየሩሳሌም ሆይ ቀና በይ። ቀና የሚያደርገው የእግዚአብሔር እጅ ዛሬ መጣ። ቀና የሚያደርገው የእግዚአብሔር ክንድ መጣ። ለኢትዮጵያ ቀና ማለት ሆነላት። ለሕዝቤ ቀና ማለት ሆነላት። ለትውልዴ ቀና ማለት ሆነላት። ካላችሁበት ሁኔታ ከገባችሁበት ነገር የሚያወጣ የእግዚአብሔር እጅ ዛሬ መጣ። ከዛ ሁሉም ተሰብስበው ወደ አንቺ ምን ይላሉ አለ? የሄዱት ይመጣሉ ነው መልእክቴ። የሄዱትም ይመጣሉ፣ ያሉትም ይተባበራሉ። በቃ ቀድሞም ኃያል የነበረች ይህች ሀገር ልታየል ነው። የአፍሪካ እናት ልትባል። ማንም የማይፈልግሽ አንቺ የብዙ ልጆች እናት ሊያረግሽ ነው እግዚአብሔር። ማንም የማይፈልግ አንተ የብዙ ትውልድ አባት ሊያረግ ነው እግዚአብሔር። የሄዱትም ይመጣሉ፣ ያሉትም አብረውን ምን ይላሉ? አጠገብ ያለውን ሰው ንካውና እንደዚህ ብለው ያሳደደህን በለ እግዚአብሔር እያሳደደው ወደ አንተ ያመጣዋል። አሁን ምን አይነት መገለጥ ነው የሚል ሰው? እውነተኛ መገለጥ ነው ይሄ። ምን ያለህን ያሳደደህን እግዚአብሔር ምን እያረገው ምን ሊያረጋትኝም ቀጥሎ አነብልሻለሁ። በረከት ሊያረግልሽ። እስኪ ሙሌ በለው፣ እስኪ በሱ ማይክ አንድ ጊዜ እኔ ምለው በለ በጌታ በኢየሱስ ስም በለ በጌታ በኢየሱስ ስም ያሳደደህን ያሳደደ እግዚአብሔር እያሳደደው ወደ አንተ ያመጣዋል። በጌታ በኢየሱስ ስም በጌታ በኢየሱስ ስም እግዚአብሔር ያሳደደህን ያሳደደሽን እያሳደደው ወደ አንቺ ያመጣዋል። ለሆነ ሰው መልእክት ነው። ቀጣይ ሳምንት ምስክርነት እሰማለሁ። ያሳደዳችሁን አሳዶ ያመጣዋል። ያሳደደሽን አሳዶ ያመጣዋል። አሜን ላለ ይሁንለት። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይመስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።